እውነታው የሰው ልጅ መጠበቅ አለበት ይላል። ቅዠት ግን ሌላ አካል ከሰማይ እስኪወርድ ይጠብቃል። ያለ ሰላም ስለ ብልጽግና የሚደረግ ንግግር በመቃብር ላይ የሚተወን ቲያትር ነው። በሀገራችን ሟቾች ቶሎ ነው የሚቀበረው። ሀዘናችን አጥሮ ሳይሆን ሞት የተለመደ የዕለት ተዕለት ኑሯችን ስለሆነ ነው። ሌላ ጭፍጨፋ፣ ሌላ ቤተ ክርስቲያን ቃጠሎ፣ በፍርሃት ባዶዋን የቀረች ሌላ መንደር፣ ሟቾች ስም ዝርዝር ውስጥ እስኪወጣ የሚጠብቁ ሌላ ቤተሰቦች፣ ሌላ ዙር ጉዞቶች፣ ግጭቶች፣ ጸሎቶች እና ቃል ኪዳኖች። ከዚያም እስከ ቀጣዩ ጭፍጨፋ ድረስ ዝምታው ይቀጥላል። በቅርብ ጊዜያት ውስጥ በምስራቅ አርሲ በተደጋጋሚ ጥቃት መድረክ ሆናለች። ሪፖርቶች እንደሚያሳዩት ንጹሐን ተገድለዋል፣ ኦርቶዶክስ ክርስቲያኖች ዓላማ ተደርገዋል፣ አብያተ ክርስቲያኖች ተቃጥለዋል፣ ቤተሰቦች ተፈናቅለዋል። እንዲሁም ማህበረሰቦች ከታጠቁ ሰዎች ለማምለጥ ወደ የአቅጣጫው ለመሰደድ ተገደዋል። ቁጥሮች እንደ ምንጩ ይለያዩ እንጂ አንድ ሕግ ግን አለ። ሟቾች ሰዎች እየሞቱ መሆናቸውና ለረጅም ጊዜያት ሲሞቱ እንደነበር የታወቀ ሀቅ መሆኑ ነው። ምርመራው ከመጀመሩ በፊት ደሙ ደርቋል ወይ? መንግስት መግለጫዎችን ያወጣል፣ አብያተ ክርስቲያናት ደወል ይደውላሉ፣ ፖለቲከኞች ስሌት ያሰላሉ። ሟቾች ግን እንደሞቱ ቀርተዋል። አርሲም ቀጣዩን የቀብር ስነ ስርዓት እየጠበቀች ነው። የስልጣን ጠበቆች ሁልጊዜ ማብራሪያ ያላቸው። ግጭቱ ውስብስብ ነው። የጸጥታ ሁኔታው አስቸጋሪ ነው። ገዳዮች አይታወቁም። ምርመራዎች በመካሄድ ላይ ናቸው። እነዚህ ተመሳሳይ ሰበቦች ተደጋግመው ከመነገራቸው የተነሳ ከማብራሪያነት ይልቅ እንደ ኑዛዜ መሰማት ጀምረዋል። መንግስት ሕይወትን ለመጠበቅ ከተቋቋመ ተቋማት ባለፈ ሌላ ዋና ዓላማ የለውም። ግን አንድ መንግስት በኢኮኖሚ እድገት ላይ ይሳካለት ይችላል፣ በመሰረተ ልማት ላይ ይሳካለት ይችላል፣ በትምህርት ላይ ይሳካለት ይችላል። ነገር ግን ዜጎችን ተደጋግሞ ከግድያ መታደግ ከተሳነው ከተመሰረተበት ዓላማ መውጣት ይጀምራል። አንድ መንግስት ቅድሚያ ኃላፊነት ልማት አይደለም፣ ጥበቃ፣ የዜጎችን ሰላም ማረጋገጥ እንጂ። ያለ ሰላም ስለ ብልጽግና የሚደረግ ማንኛውም ንግግር በመቃብር ላይ የሚተወን ቲያትር ነው። የአርሲ አሳዛኝ ክስተቶች ሰዎች መሞታቸው ብቻ አይደለም። ትልቁ አሳዛኝ ነገር ብዙዎች መሞታቸው እንደሚያምነው መቀበላቸውና ጭፍጨፋዎች ወቅታዊ ሆነዋል። እንደ ዝናብ፣ እንደ መኸር፣ እንደ ድርቅ የሚጠበቁ የሚገመቱ የተለመዱና የሚጠበቁ ሆነዋል። ነገር ግን ከዚህ ሁሉ በስተጀርባ የተደበቀ ሌላ አሳዛኝ ነገር አለ። እያንዳንዱ ጥቃት የሚሰማው በጥሞና ካዳመጡ ኦርቶዶክሶች ተገደሉ፣ አማራዎች ተገደሉ፣ ኦሮሞዎች ተገደሉ፣ ሙስሊሞች ተገደሉ። እያንዳንዱ ቡድን የራሱ ሟች ይቆጥራል። እያንዳንዱ ቡድን ለራሱ ድንበር ውስጥ ብቻ ያዝናል። አስከፊዎች ከቀድሞው ቡድ መታገል አልቻሉም። ይህን ነገር የምንፈታው በጋራ ስንቆምና በአንድነት ሙስሊም ክርስቲያን ሳንለይ በሰብአዊነት ስንቆም እንጂ እኛ ሙስሊሞች ስለ ክርስቲያኖች ምናገባን፣ እኛ ክርስቲያኖች ስለ ሙስሊሞች ምናገባን በማለት አይደለም። ሰብአዊነት ይቅደም፣ ሃይማኖት ቀጣይ። ዋናው ሰው በመሆኑ እንጂ በሃይማኖቱ አይከበርምና እኛ ሰዎች ከዚህ ተምረን የመጪው ትውልድ አገልጋይና አስረካቢ እንድንሆን እላለሁ። አመሰግናለሁ።